ብቻህን ምንም አባት ታመጣም። ወደ ጌታ ተጠጋ አባቴ አጫውችኝ እንጂ እንደምትመለከቱት ነው። ከላይ እንደምትመለከቱት ፍጹም ለበገናው ክብር ባልሰጠ መልኩ ነው ሲናገር የምንሰማው። ይህ ልጅ ከቅድስት ቤተክርስቲያን ውስጥ ሆኖ ነገር ግን አስተምሮቶቹ ቅድስት ቤተክርስቲያንን የማይወክሉ አስተምሮቶች ናቸውና ከዚህ ቀጥሎ ቪዲዮውን አሳያችኋለሁ። ይሄን ልጅ የምታውቁት ከሆነ ብትመክሩት ላለው ቪዲዮቹን ተመልከቱ። ሮሜ ላይ ያለው የሚያማልደው የሚለው ቃል የሚያመለክተው ኢየሱስ አማላጅ መሆኑን አይደለም። አማላጅ ነው ምንድል ከሆነ ባለፈ ነግሬያችኋለሁ። ኢሳይያስ 63 ቁጥር 9 ብያል ነገርኳችሁ። በአማላጅ አይደለም በነገር የኔ አባት እንደዚህ የሚባል ትምህርት የለም። የኑፋቂ ትምህርት ማለት እንደዚህ አይነት ነገር በቃ ይፈርዳል ምናምን የሆነ የሌለ ነገር አንውጣ፣ ከመስመር አንውጣ። እግዚአብሔርን አረ በማርያም አረ ተው።